እግዚአብሔር ከማደሪያው ለምን ይነሳል ብትለኝ ለወንጌል ነው የሚነሳው። ዛሬ ቤተክርስቲያን ላይ የተሸቃቀሉ ወንጌልን የሚሸፍኑ መንፈሳዊ የሚመስሉ ፕሮግራሞች በናዝሬቱ ጌታ በኢየሱስም ከከፍታቸው ይውደቁ። በኢየሱስ ስም ይወጣ ቢሆኑ መድረኩን ያጨናነቁ ነገር ግን የእግዚአብሔርን የልብ ሐሳብ የማይዙ ጌታን እንዲቆም የማያደርጉ በህልም እንዲመጣ የማያደርጉ መንፈሳዊ የሚመስሉ ሽፋን የለበሱ የተለያዩ ፕሮግራሞች ከእግዚአብሔር ሕዝብ ላይ የተገፈፉ ይሆኑ። አጭሩና ሾርት ሜት ነው። የልቡን ሐሳብ ፈጽመለት ጌታ ይገልጥልሃል። አሜን። ማንም ክፉ ሊያደርግብህ የሚነሳብህ ነው። አትፍራ፣ ተናገር፣ ዝም አትበል። ስሙኝ መልእክቴ፣ በዚህ ከተማ ብዙ ህዝብ አሉኝና በመካከላቸው የእግዚአብሔርን ቃል እያስተማረ ዓመት ከ6 ወር ተቀመጠ። ምን አለ ጳውሎስ? እዚህ ከተማ ስራ አለ፣ እዚህ ከተማ ብዙ ሰዎች አሉ። ከመሆን ለዚህ ስራማ ምን እላለሁ? እዚህ ከተማ ላይ ቁጭ ብለን አልሄድም። ጊዜ ለዚህ ስራ ምን አደርጋለሁ? አጠፋለሁ። ሰዎች ካሉ አስደሳች ነገር ነው ወገኖች ሆይ። የእግዚአብሔርን ሰው ሁሉ ጊዜ የሚያስፈራራ ነገር ከዘፍጥረት መጽሐፍ ጀምሯል። አሁን ቅድም ወንድሜ የጠቀሰው ክፍል ላይ ኤልዛቤል የምትባል ሴት ኤልያስን አስፈራራችው። አንገትን ነው የምቆርጠው አለች። ይህን የምትናገርለትን እግዚአብሔርን ካላቆምክ በውጭም ማስፈራራት አለ፣ በውስጥም ማስፈራራት አለ። በሁለት መንገድ ነው ጠዋት ነግሬያቸዋለሁ። ቤተክርስቲያን ቻሌንጇ ወይ ከውጭ ነው ወይ ከውስጥ ነው። ውጭ ሰላም ከሆነ ውስጥ ነው፣ ውስጥ ሰላም ከሆነ ውጭ ነው። እነኚህ ሁለት ተግዳሮቶች ጥሳ ግን እንድትሄድ የሰናፍጯ ቅንጣት አብባ ለብዙዎች መጠለያ ትሆናለች። ክብር ለእግዚአብሔር። በጣም ብዙ ዘመናት ላይ የእግዚአብሔር ሰዎች የሚቋቋማቸው አንድ ነገር አለ፣ ፍርሃት የሚባል ነገር። እግዚአብሔር ስትፎክር የእግዚአብሔር ሰው ስታስፈራራ እውነትም የእግዚአብሔር ሰው ፈራ። አርፌ መቀመጥ ይሻለኛል። ምን እኔ ልጆቼን ባሳድግስ፣ ትዳሬን በማርያስ ፍርሃት መንፈስ ዝም ብዬ ሽሮዬን እየቸረቸርኩ ብቀመጥስ፣ ምን ቸርች አስባለኝ። አረፌ ቤቴ ቁጭ ጥቅስ ይጠቅሳል። ገዛ እኔና ቤቴ እግዚአብሔር እናመልካለን። እሱ ለሌላ ክፍል ነው ይጠቀሳል። ቁጭ ነው። እንደዛ አይደለም። መልሱ ለፍርሃት መድኃኒት አለው። ፍርሃትን የሚመታ ቦልድነስ፣ ድፍረት ዛሬ ከመንፈስ ቅዱስ እንቀበላለን። አሜን። ኤልያስ ፈራ። ልክ ሲፈራ እግዚአብሔር ፍርሃቱን አልወደደም። ለመሞት እንደውም ሰውነቱን አዘጋጀና በቃ ግደለኛል፣ በእሷ እጅ ከመሞት በአንተ በሞት ይሻለኛል። ፈራ፣ ተንቀጠቀጠ። እግዚአብሔር ግን ረጅም ርቀት እንደሚሄድ ነገረው። እና በጣም ብዙ የእግዚአብሔር ሰዎች የሚያስፈራሩ ብዙ ነገሮች አሉ። ወንጌል ይዛችሁ ስትወጡ የያዛችሁት ወንጌል ነው። አንድ ጊዜ አስታውሳለሁ፣ እዚህ ከተማ ላይ የእኛ ልጆች የወንጌል ስርጭት ወጥተው ገበያ ላይ ተደበደቡ። ከ40 ሰው በላይ ነበር ወንጌል ይወጣል። ገበያው ላይ ግማሹ በድንሽ ግማሹ በድንጋይ ተደበደቡ። እንደውም 10 ነው 12ቱን ወሰዱና እስር ቤት ከተቷቸው። ከዛ እዚህ ከተማ ውስጥ ያሉ አሕዛቦች እሰይ ፖሊስ አምጥቶ ቀጠቀጠልን፣ በፖሊስ በኩል ቀጠቀጠልን አሉ። እና አንድ ሰው ሰማና ሄዶ ተጋፈጣቸው። ያ ሰው ወደ እኔ መጥቶ እንደዚህ ያልኳቸዋል እና ወንጌል ይዘው ሄደው አበባ ይዘው እንዲቀበሏቸው ፈለጋችሁ? ወንጌል የማራቶን ሩጫ ነው እንዴ? ወንጌል የ100 ሜትር ሩጫ ነው እንዴ? ሽልማት የሚያስጥ ነው እንዴ? የሚያስወግድ ነው፣ የሚያስደበድብ ነው፣ የሚያስነቀፍ ነው፣ የሚያስተች ነው። እንዲህ አይነት የተቃውሞ ድምጾች ስላሉ ብዙ የእግዚአብሔር ሰዎችን የሚያስፈራሩ ነገሮች ከተማው ላይ ነው። አስታውሳለሁ አንድ ጊዜ ኮንፈረንስ ለማድረግ የወንጌል ስርጭት ስንወጣ ማይክ ይዘን ከተማው ላይ እንወጣለን። እኔ ራሴ ማይክ ይዤ እንደዚህ ይዤ መነጋገሪያ ይዤ እወጣለሁ። የቀበሌው የአካባቢው ከንቲባ ጠራኝና ከዚህኛው ክልል እኛ ግን የሚገርማችሁ ሄድ የተከለከልንበት ቦታ ላይ አካባቢውን ሁሉ አትተራመሱ። የፍርሃት መንፈስ በኢየሱስ ስም የተመታ ይሁን። አሜን። ይሄን ከተማ ጨቁኖ ይዟል አይቻልም። ሰው ሁሉ በ500 ካሬ ሰይጣናው እንደዚህ ብሏል። እንደዚህ ሲል ሰማሁት። ከዚህ ከተሰጠሽ 500 ኪሎ 5 ካሬ ሜትር ላይ እንዳትወጪ፣ 1000 ክልልሽ ላይ ምን እንዳትንቀሳቀሽ። ነገር ግን ቤተክርስቲያን የሰዎችን ሁሉ ቤት እያንኳኳች እንድትሄድ የእግዚአብሔር ፈቃድ ነው። ዛሬ ከሰዓት በኋላ በዚህ ቃል እውነት አንድ ነገር ይሆናል። የኢየሱስን ጌትነት ለመናገር የአንዳንድ ሰዎች አንደበት በእሳት ይመታል። አሜን። የአንዳንድ ሰዎች ቤት በመንፈስ ቅዱስ ኃይል ይሞላል። ወንጌልን ለፍጥረት ሁሉ ለመናገር የሚያስችል አቅም ላይ ይመጣል። ጌታ ሊመጣ በደጅ ነው ያለው። የነገሮች ፍጻሜ እየቀረበ ነው ያለው። እንድንኖር ሳይሆን
እየተገናኙ ነው ያሉት። ከቤተ ክርስቲያን እስከ ከተማ ድረስ፣ ከሞባይል እስከ ቴሌቪዥን፣ ከዓለም እስከ ዓለም ጥግ የሚሰሙት ነገሮች ሁሉ የዓለምን ፍጻሜ የሚያሳዩ ናቸው። እዚህ ምድር ላይ መቆየት ደስ የማያሰኝበት ሁኔታ ውስጥ ነው ያለ ነው። ኮንፈርት ዞን በፍጹም የለም። ስለዚህ እዚህ ሁኔታ ውስጥ እያለን አንድ ነገር እናደርጋለን። ሰይጣንም በታላቅ ቁጣ በታላቅ ኃይል ፍጻሜ እንደደረሰ አውቆ እየሰራ ነው ያለው። ሰራተኞቹን አሰማርቶ አንዴ ውስጥ እየገባ አንዴ ከውጭ እያስጨነቀ ቤተክርስቲያንን እያመሳሰው ልክ የኖህን መርከብ እንዳናወጣት፣ ልክ የጳውሎስን መርከብ ጠዋት እንዳየነው እንዳናወጣት ቤተክርስቲያንን የሚያናውጡ የፍርሃት ነገሮች አሉ። በዚህ የመጨረሻ ዘመን ላይ ቶሎ ቶሎ ብለን የጌታን ስራ እንፈጽማለን። የፍርሃትን መንፈስ በኢየሱስ ስም እንመታለን። አሜን። አንድ ሰው ይጮህና አሜን ይበለስ። አሜን። እዚህ ከተማ ላይ ጠንካራ ደፋር ሴት ወንድሞችና እህቶች በኢየሱስ ስም ይነሱለታል። አሜን። ያ በምንመሰክርበት የዛ ዘመን ላይ አስታውሳለሁ ከጎባ ማኔል አብራን የመጣች አንድ እህት አባባ ኢየሱስ ያድናል ስትላቸው ሽመላቸውን አነሱና ሸጥ አረጓት፣ ወደቀች። አባባ ኢየሱስ ያድናል አለቻቸው። እዛ ተኝታ ደገሟት፣ ኢየሱስ ያድናል። ሶስተኛ አልደገሙም፣ ጥለው ሄዱ። የድፍረት መንፈስ በኢየሱስ ብላችሁ ላይ ይመጣል። አሜን። ሃሌሉያ። አሜን። ስለዚህ እግዚአብሔር ጳውሎስ ምን አለው? ድፈር፣ ምን እንዳትፈራ፣ ከጎናችሁ ያለው እንዳትፈራ በለው፣ ሰይጣን እንዳትፈራ በለው፣ ክፉ ሰው እንዳትፈራ በለው፣ ኃጢአትን እንዳትፈራ በለው፣ እግዚአብሔርን ብቻ ፈራ በለው። አያት የሚፈራና የማይፈራ ለየ ሰው ፈራለን ይሄ የሚፈራና የማይፈራ እግዚአብሔር ብቻ ነው የሚፈራው። ብራዘር እግዚአብሔር ብቻ በቃ እሱ ይከበራል። አባት ስለሆነ አባት ሆኖ መፈራቴ የታል ስላለ ለሱ የሚገባውን አክብሮት እንሰጠዋለን። በስልጣን ተዋረድ አሁን እንዳየነው እርስ በርሳችን እንከባበራለን። እርስ በርሳችን ወንድም ወንድሙን ያከብራል። ከዛ ውጪ ግን አጋንንታዊ ፍርሃቶች፣ ስጋዊ ፍርሃቶችን በኢየሱስ ስም እንገለብጣለን። አሜን። ሃሌሉያ። አሜን። ዳትፈራ ብዙ የእግዚአብሔር ሰዎች በፍርሃት ተመቷል። ትዝ ይላችኋል ጴጥሮስ እኔ ምን አይነት መንፈስ እንደተጸናወተው ሴት ልጅ እኮ ነች ለምን ምናምን ብሏት እንኳን ሊሄድ ይችላል። ዲግ ገፈታቷል። ይሄ ደግሞ ከኢየሱስ ጋር ነበር ንግግሩ ራሱ ይገጣው አላውቀውም የምትሆን አላውቀውም። ሌላ ሰዎች ተመሳስለውብሽ ይሆናል አላውቀውም። ሌላውን ደግሞ ከሱ ጋር በምንም አላውቀውም። የፍርሃት መንፈስ አውቀዋለሁ። ኢየሱስን አውቀዋለሁ። በሕይወቴ ውስጥ አውቀዋለሁ። አዋራይ ሲያራግፍ አውቀዋለሁ። ጨለማዬ ሲያበራ አውቀዋለሁ። ድካሜን ሲገለብጥ አውቀዋለሁ። ነቀፌታዬን ሲያስወግድልኝ አውቀዋለሁ። ታናሽ ሆኜ መጥቶ ሲጎበኘኝ አውቀዋለሁ። ከታላላቆች ተርታ ሲመድበኝ አውቀዋለሁ። ሲያበላኝ አውቀዋለሁ። ሲያለብሰኝ አውቀዋለሁ። ሰፈሬ መጥቶ እኔ ቆሻሻዬን ሲያጥብ አውቀዋለሁ የሚል አሜን ይበሉ። እንዴት ነው ያወቃችሁት ጌታ? እንዴት ነው የተዋወቃችሁት ጌታ? አንድ ቀን ይጠይቃችኋል። እንዴት ተዋወቅሽው ጌታ? እንዴት አገኘኸው ጌታ? ጌታ ሲመጣ በሰፈር ውስጥ በምን አይነት ሁኔታ ነው? እስኪ ሳምራዊቷን ሴት ጠይቋል። እንዴት አገኘሽ ጌታ? ነውር ላይ ተከምሮ 5 እና 6 ባሎች ሲፈራረቁብኝ ምን እንደሆነ አላውቅም። መንፈሱ አንዴ ከዚህኛው ጋር አንዴ ከዛኛው ጋር አንዴ ከዚህ ጋር ሲወስደኝ የአይሁድ ሕግ መጥቶ ሊወግረኝ ሲል ተደብቄ ውሃ ስቀዳ ኃጢአቴ እንደዚህ አድርጎኝ አፍሬ ተሸፋፍኜ ተደብቄ ሲሄድ ባለሁበት ሁኔታ ውስጥ ጌታ መጥቶ ከድካሜ ለአንዴና ለመጨረሻ ጊዜ ፈታኝ። ሃሌሉያ። እንደዛ ነው የምትላችሁ። ምንድን ነው እናንተ የምትሉት? አዘጋጁት ለጌታ የምትመሰክሩት መነሻችሁ ትፍረሱ። የጌርጌሶኑ እብድ ብትጠይቁት ልብስ ለብሶ ልቡ ተመልሶ ጌታ ልብስ ቁጭ ያለ ካውንስል ኢንተርቪው ብታደርጉት እንዴት ጌታ አገኘው? የሰበሩ ሰው በሰንሰለት አስሮ በካቴና አስሮ መቃብር ስፍራ ላይ ጥሎኝ፣ የአካባቢው ሰው ጩኸቴና የኔ ድምፅ ሰልችቶት ወስዶ መቃብር ስፍራ ላይ ጥሎኝ፣ በሰንሰለት በካቴና አስሮ መዋጫው አዋቶ ካቴና ገዝቶ መዋጫው አዋቶ ሰንሰለት አስሮ ጥሎኝ ከአካባቢው ተጥዬ መቃብር ስፍራ ላይ ተጥዬ አባቴም እናቴም ከሰፈሩ ሰው ጋር ተባብሮ ወደዛ ወስደው ጥለውኝ ጌታ ኢየሱስ ሰማሪ ላይ መጣ ይላል። መጣና ከላይ ላይ አበሳይን አስወገደው ይላችኋል። ልቤ ሰላም ሆነ ይላችኋል። ልብስ ለበስኩ ይላችኋል። ሰንሰለቴ ከሱ የተነሳ ተፈታልኝ ይላችኋል። ወደ ዘመዶች አስገባና አቀላቀለኝ ይላችኋል። ሰዎች እንዲወዱኝ አደረገኝ ይላችኋል። ምንድን ነው እናንተ የምትሉት? ሰፈራችሁ ኢየሱስ ሲመጣ የምትመሰክሩለት ነገር ይኖራችሁ። አሜን። ይሄ ነው የእግዚአብሔር የልብ አጀንዳ። ሌላው የተሰጡን አንዳንድ የማይረቡ ተራ አሳይመንቶች አሉ ወገኖች። እነሱን ከአጀንዳችሁ ላይ አስወግዱ። ከዓመታዊ